አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ዛሬ ደግሞ ቀኑ ሰኞ ነው፣ ማርች 9 2026 ረመዳን 20 ማለት ነው። በዛሬ በረመዳን 20 ይዤላችሁ የመጣሁት የወርቅን ዋጋ ነው ማለት ነው። ወርቅ ምን ደረሰ፣ ምን ያክል ነው፣ እንዲሁም ደግሞ የ3 ግራም ወርቅ ዋጋ ምን ያክል ነው የሚለውን ጠቅልል አድርጌ ይዤላችሁ መጥቻለሁ። ቪዲዮውን ከወደዳችሁት እንደምንጊዜውም ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ እንግዲህ ሀባይብ በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 614 ሪያል እየተሸጠ ይገኛል። 22 ካራንት 563 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 537 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 461 ሪያል እየተሸጠ ይገኛል ማለት ነው። እንግዲህ ይሄ የግራሙ ዋጋ ነው። ለምሳሌ ሳውዲ 1 ግራም ወርቅ ከደሪባ ከመስነያ ከመሃሉ ጋር በአጠቃላይ ምን ያክል ይወስዳል ካላችሁ በ665 ሪያል ሂሳብ ነው የሚያስቡላችሁ ማለት ነው ከደረሰ ጋር። ስለዚህ ያለው የወርቅ ዋጋ ይሄንን ይመስላል ማለት ነው። በሳውዲ እናንተ መሸጥ ከፈለጋችሁ 22 ከሆነ የምትገዙ በ558 ሪያል ይገዟችኋል ማለት ነው። እናንተን 21 ከሆነ በ535 ሪያል ይቅርታ በ530 ሪያል ይገዟችኋል ማለት ነው። እናንተን 18 ከሆነ በ452 ሪያል ይገዟችኋል የተጠቀማችሁበትን ማለት ነው። ውድ ቤተሰቦቼ ኢማራት ላይ 1 ግራም 24 ካራንት ወርቅ 600 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 550 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 525 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 450 ድርሃም በመሸጥ ላይ ይገኛል ማለት ነው። እንግዲህ ከደሪባ ውጭ ከመስነያ ውጭ ማለት ነው። መስነያ የደሪባ ያለ ነው ማለት ነው። መስነያ ማለት ያው ዲዛይን የሚያወጡበት የእጃቸው ነው ብያችኋለሁ። ያው ሁልጊዜም የምጠየቀው ጥያቄ ነው ማለት ነው። ይሄ ደሪባ ማለት ደግሞ ግብር ነው። የመሀል ማለት ያው የቤት ኪራይ ማለት ትችላላችሁ። የቤት ኪራይ ያው እኛ ላይ ነው እየታሰበ ያለው ማለት ነው። እና ይሄ ከታሰበ ብሩ በጣም ይበዛባችኋል ማለት ነው። ለምሳሌ እናንተ 18 ካራንት ወርቅ ኖሯችሁ መሸጥ ብትፈልጉ በ445 ድርሃም ይገዟችኋል ማለት ነው። እናንተን 22 ከሆነ በ545 ድርሃም ይገዟችኋል ማለት ነው። 18ቱን በ445 ብያችኋለሁ። 21ዱን ደግሞ በ520 ድርሃም ይገዟችኋል ማለት ነው እናንተን። ስለዚህ ውድ ቤተሰቦቼ ልዩነቱ ምንድነው? 21ዱን በ525 ከሸጡላችሁ እነሱ የሚገዟችሁ ደግሞ በ520 ነው ማለት ነው። የ5 ድርሃም ልዩነት። ይሄ የግራሟ ዋጋ ብቻ ናት። ነገር ግን ሲሸጡ እነሱ አዲሱን የግራሟን ዋጋ ብቻ አይደለም አስበው የሚሸጡላችሁ። ይሄን ማወቅ አለባችሁ። የመስነያ የደሪባ የመሃል ይሄ ጨማምሮ ነው ማለት ነው። ከደረሰ ጋር ስሜን አጽፌ እፈልጋለሁ ካላችሁ ማለት ነው። ያንተ አልፈለጋችሁ ደግሞ እንግዲህ እነሱ ከሸጡላችሁ የመስነያና የመሃሉን አስበው ይሸጡላችኋል ማለት ነው። 1 ግራም በ660 ድርሃም ማለት ነው። ሂሳብ እንደዛ ነው የሚሸጡት አሁን ላይ በዛሬ በሰኞ የቀኑ ነው ማለት ነው። ስለዚህ በጥቅሉ ወርቅ ቀንሷል ወይ ለሚለው ወርቅ አልቀነሰም። ቀነሰ የሚላችሁ ካለ ይሄ እንግዲህ እየነገርኳችሁ ነው ዋጋውን። እናንተ አመዛዝኑት ምን ያክል እንደሆነ ማለት ነው። ጆርዳን ላይ 1 ግራም 24 ካራንት ወርቅ 116 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 106 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 100 ዲናር በመሸጥ ላይ ይገኛል። ይሄ በጆርዳን ያለው የወርቅ ዋጋ ነው ማለት ነው። 21 ካራንት 1 ግራም ወርቅ በኩዌት 43 ዲናር እየተሸጠ ይገኛል። 22 ካራንት 45 ዲናር በመሸጥ ላይ ይገኛል ማለት ነው። 24 ካራንት 49 ዲናር እየተሸጠ ይገኛል። ይሄ በኩዌት ያለው የወርቅ ዋጋ ነው ማለት ነው። ውድ ቤተሰቦቼ ኩዌት እንዲሁም ደግሞ ኳተር
ዱባይ እና ወዶችዬ በእርግጥ የ5 ብር የ4 ብር የ3 ብር ቅናሽ አለው። ለምሳሌ በቀደም ጁምአ ላይ ለቅቄላችሁ ነበር፣ አይታችኋል ምን ያክል እንደሆነ ወርቅ በአንድ ቀን ውስጥ እንደጨመረ። ዛሬ ደግሞ የ5 ሪያል የ5 ድርሃም የ3 ሪያል የ3 ዲናር የዛ ልዩነት አለው። በእርግጥ ግን የተጋነነ ቅናሽ የሚባለው ቢያንስ 10 ሪያል 20 ሪያል 30 ሪያል ከዛ በላይ ሲቀንስ ደስ ይላል። ለምን ከ1 ግራም ሲጠራቀም ጥሩ ነው ማለት ነው። ስለዚህ ውድ ቤተሰቦቼ ኳተር ላይ 1 ግራም 24 ካራንት ወርቅ 594 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 545 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 520 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ ኳተር ያለው የወርቅ ዋጋ ነው ማለት ነው። አሜሪካን 1 ግራም 21 ካራንት ባህሬን 143 ዶላር እየተሸጠ ይገኛል ማለት ነው። ሀባይብ ኦማን 1 ግራም 21 ካራንት ባህሬን 55 ዲናር እየተሸጠ ይገኛል። እንዲሁም ባህሬን 1 ግራም 21 ካራንት ባህሬን 55 ዲናር እየተሸጠ ይገኛል ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ወርቅ ያለው ሁኔታ አሁን ላይ በዛሬ በሰኞ የቀን ውሎ የ4 የ5 ሪያል ቅናሽ ነው ያለው። ከዚህ ውጭ የለውም ማለት ነው። ውድ ቤተሰቦቼ ሳልነግራችሁ ረስቸው ለወጣ ነበር። 3 ግራም የጆሮ ወርቅ 1900 ሪያል ነው ማለት ነው ዋጋው።